ይህ ለክርስቲያን ሁሉ የተድላና የፍስሐ በዓል ነው። ሐምሌ 19 ቀን የራማው ልዑል ቅዱስ ገብርኤል ሊቀ መላእክት ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ከሚነደው እቶን እሳት ያዳነበት ነው። ይህ የጌታችን ምሕረትና ቸርነት፣ የመልአኩ የቅዱስ ገብርኤል አዳኝነትና ተራዳይነት፣ የሰማዕታቱ ጽናት የታየበት ልዩ ቀን ነው። ቅዱስ ገብርኤልን በመከራቸው ቀን የረዳቸው፣ ከሐዘናቸው ያላቀቃቸው በርካታ ክርስቲያኖች ፈጥኖ ደራሹ መልአክ፣ ስዕለት ሰሚው መልአክ ይሉታል። ቅዱስ ገብርኤል ሁልጊዜም ለደስታና ለምሥራች በጭንቅ የተያዙትን ለመርዳት የሚላክ መልአክ ነው። በተለይ ለእመቤታችን ለቅድስት ድንግል ማርያም ያቀረበው የምስጋናና የክብር ሰላምታ በክርስቶስ ልደት የዓለምን መዳን ያበሰረ ነውና አብሳሬ ትስብእት፣ መልአከ ብስራት፣ መጋቤ ሐዲስ ተብሎ ይጠራል። በዮሐንስ ራእይ ምዕራፍ 18 ቁጥር 1 ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሣ ምድር በራች ተብሎ እንደ ተጻፈው ብርሃናዊ መልአክ መሆኑ የተነገረለት ቅዱስ ገብርኤል ነው። በነቢዩ በሄኖክ እንደ ተነገረውም ቅዱስ ገብርኤል በራማ በሰፈሩት 10 የነገድ ሰራዊት ላይ አለቃ ነው። ቅዱስ ገብርኤል የስሙ ትርጓሜ አምላክ ወሰብ ወይም ሰውና አምላክ ማለት ሲሆን ከዋነኞቹ የመላእክት አለቆች አንዱ ነው። ነቢየ እግዚአብሔር ቅዱስ ዳንኤል በትንቢቱ ምዕራፍ 10 ቁጥር 5 እስከ 9 የመላእክት አለቃ የቅዱስ ገብርኤልን አስፈሪ ግርማ በተመለከተ ጊዜ የሆነውን ይገልጻል። ዐይኖቼንም አንስቼ እነሆ በፍታ የለበሰውን ጥሩም የአፌዝ ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ቢረሌ ይመስል ነበር፣ ፊቱም እንደ መብረቅ አምሳያ ነበር። ዐይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበር። ይህንንም ታላቅ ራእይ አየሁ። ኃይልም አልቀረልኝም፣ ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣሁ። የቃሉን ድምፅ በሰማሁ ጊዜም ደንግጬ በምድር ላይ በግንባሬ ተደፋሁ አለ። ለነቢዩ ዳንኤል የተገለጸው የዚህ መልአክ ግርማ የአምላክን ግርማ ይመስላል። ቅዱስ ገብርኤል በእግዚአብሔር ቸርነት በእርሱም ተራዳይነት አምነው የሚጠሩትን ሁሉ ፈጥኖ ያድናቸዋል። በዘመነ ብሉይ በባቢሎን እሳት የተጣሉትን 3ቱን ሕፃናት እንዳዳነ በዘመነ ሐዲስም የ3 ዓመቱን ሕፃን ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ከእቶን እሳት አድኗቸዋል። በየዓመቱ ሐምሌ 19 ቀንም ይህ ታላቅ በዓል በድምቀት ይከበራል። አንጌቤናዊቷ ቅድስት ኢየሉጣ በሮም ግዛት በክርስትና ሃይማኖት በበጎ ምግባር በፈሪሃ እግዚአብሔር ጸንታ ከልጇ ከቅዱስ ቂርቆስ ጋር ስትኖር በዘመኑ የነበረውን አረማዊ አስተዳዳሪ እለእስክንድሮስን በመፍራት ከልጇ ጋር ወደ ጠርሴስ ብትሰደድም መኮንኑ እነርሱ የሚገኙበት አገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። በሐዋርያት ሥራ ምዕራፍ 14 ቁጥር 21 ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ተብሎ እንደ ተጻፈ ሰማዕታት ከአላውያን ነገሥታት ከአላውያን መኳንንት ዘንድ ስለሚያገኛቸው መከራ ሳይፈሩ ስለ ክርስቶስ አምላክነት መስክረው የክብር አክሊል ተቀዳጅተዋል። ከእነዚህም መካከል ገና በ3 ዓመቱ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ይገኙበታል። የንጉሥ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ሕፃኑ ቅዱስ ቂርቆስን ጽኑ መከራ አደረሱባቸው። በጋሉ ብረቶች በመቸንከርና መላ ሰውነታቸውን በመብሳት በዐይንና በአፍንጫቸው ውስጥ ጨውና ሰናፍጭ በመጨመር አሰቃዩአቸው። በዚህ ሁሉ መከራ ውስጥ ግን አምላካችን እግዚአብሔር ሥቃያቸው እንዳይሰማቸው ያጸናቸው ነበር። ንጉሡ ጸጉራቸውን ከነቆዳቸው በመላጨት በእሳት አቃጠላቸው። ሕፃኑ ቅዱስ ቂርቆስም ገና በ3 ዓመቱ የሚደርስበትን ይህን መከራ በእግዚአብሔር ቸርነት ተቋቁሞ ከእናቱ ከቅድስት ኢየሉጣ ጋር በተጋድሎው ቀጠለ። በፍጹም እምነትና የሃይማኖት ፍቅር እኔ ክርስቲያን ነኝ እያለ ደጋግሞ ይናገር ነበር። ንጉሡም ሕፃን ሳለ ይህን ያህል መጽናቱ እያስገረመው ሊያስፈራራውና ለጣዖታቱ እንዲሰግድ ሊያሳምነው ይሞክር ነበር።
ቀንና ሌሊት በልዩ ልዩ የሥቃይ መሣሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳኢነት ስላልተለያቸው አንዳች ጉዳት አልደረሰባቸውም። ዳግመኛም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ተአምራትን አደረጉ። የ3 ዓመቱ ሕፃን ቅዱስ ቂርቆስ በተደጋጋሚ እኔ ክርስቲያን ነኝ እያለ አሰምቶ በመናገሩ ንጉሡ ንዴቱን መቆጣጠር አቅቶት ምላሱን ሲያስቆርጠው አምላካችን እግዚአብሔር በቸርነቱ አድኖለታል። በመጨረሻም ሐምሌ 19 ቀን በፈላ ውሃ የተሞላ ትልቅ ጋን ውስጥ ሊጨምሯቸው ሲዘጋጁ እናቱ ቅድስት ኢየሉጣ ልጄን ይገሉብኛል ብላ ፈርታ ወደ ኋላ ተመለሰች። ይሁንና ሕፃኑ ቅዱስ ቂርቆስ በሥጋዊው እሳት መንገድ ወደ ዘለዓለማዊ ደስታ ወደ ገነት እናቱን መራት። እናቴ ሆይ አትፍሪ፣ ሦስቱን ሕፃናት ያዳነ አምላክ ያድነናል ብሎ እያጽናናት ወደ እሳቱ ይዟት ገባ። በዚህ ጊዜ መልአኩ ቅዱስ ገብርኤል ደርሶ የሚንቀለቀለውን የእቶን እሳት ወደ ቀዝቃዛ ውሃ ቀይሮታል። ከዚህ በኋላም ብዙ ዓለማዊ ክብር እንደሚሰጧቸው ቃል ቢገቡላቸውም ከክብሮች ሁሉ የሚበልጠውን የመንግሥተ ሰማያት ክብር በመምረጥ በብዙ ተጋድሎና በጽኑ መከራ ውስጥ ሃይማኖታቸውን ጠብቀው ቆይተው ጥር 15ና 16 ቀን በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። ሊቀ መላእክት ቅዱስ ገብርኤል አባታችን ሆይ፣ አንተ ስዕለት ሰሚ የመላእክት አለቃ ሆይ፣ አንተ የሰው ልጆችን ለማዳን ፈጥነህ የምትደርስ መልአክ ሆይ፣ ለቅዱስ ቂርቆስና ለቅድስት ኢየሉጣ እንደ ደረስክላቸው ለእኛ ለልጆችህም ፈጥነህ ድረስልን። የእቶኑ እሳት እንዳጠፋህ በሀገራችንና በቅድስት ቤተ ክርስቲያን ላይ የተቀጣጠለውን እሳት ፈጥነህ አጥፋልን። እኛ በአማላጅነትህ ፈጽመን ታምነናልና። አሜን። ለቅዱስ ቂርቆስ